ነኝ በአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ብሪያኒ በስጋ ልሰራ ነው። ሽንኩርት 3-4 ሽንኩርት በረጅሙ ከትፌ እንደዚህ የጠበስኩኝ ነው ማለት ነው። ኢንሻአላህ እስከ መጨረሻውን አሳያችኋለሁ። ያው በዚህ መልኩ ቡኒ ጎልድ ሆኗል ማለት ነው። በዚህ መልኩ ሽንኩርቱ ይወጣል ማለት ነው። አሁን እዚህ ወረቀ ላይ ታረጋላችሁ። ዘይት ይጠጣ ያውላችሁ በዚህ መልኩ አዘጋጅቻለሁ ማለት ነው። ቅመም ማረግበት ትንሽ ካሪ፣ ትንሽ ኩርኩም፣ ትንሽ ደግሞ ቅመም ይቸካል፣ ፍልፍል አስወድ ትንሽ እና ከሞን ትንሽ፣ አንድ ማንኪያ ዝንጅብል፣ አንድ ማንኪያ ነጭ ሽንኩርት ያዘጋጀኋቸዋለሁ ማለት ነው። 2 ሎሚ ጨምቄ ያዘጋጅቻለሁ። እዚህ ጋር 2 ሎሚ አሲሮ አለኝ እና ጨው እና እዚህ ጋር ናና አለኝ። ናና ያው ከትፍ ያለው ናና እና ኩዝባራ በደቃቁ ከፍቻለሁ። እንዳለ ኢንሻአላህ አንድ ላይ አድርጌ ቀላቅያቸውና አሳያቸዋለሁ ማለት ነው። ሮብ ራሱ 2 ሮብ አደርጋለሁ። ስጋው በዚህ መልክ አጥቤ ቆራርጬ ዘብዝፌው ነበር። አሁን ደግሞ አጥቤ አውጥቼ ቁጭ አድርጌዋለሁ። ሽንኩርት በረጅሙ ጠብሼ አዘጋጅቻለሁ። እዚህ ሽንኩርት ደግሞ ግማሹ ወስድና አብሬ ከቅመሙ ጋር ከስጋው ጋር አሸዋለሁ ማለት ነው። ከዛ በኋላ ቆይ ያሳያችኋለሁ። እስቲ መጨረሻውን ይኸው በዚህ መልክ ሁሉንም ቀላቅየዋለሁ። ከዛ በኋላ አሁን እዚህ ጋር ለ30 ደቂቃ ይሄ እንፋሎት ያለው ድስት ነው ማለት ነው። ለ30 ደቂቃ በቡሃሩ ብቻ ቀቅዬ አወጣዋለሁ ማለት ነው። ውሃ አልጨምርበትም። ይሄ በቅመም አምሼ ሁሉም ነገር ተብዬዋለሁ። ሽንኩርት በእነዚህ ቅመሞች በሙሉ ግማሽ ማንኪያ አድርጌበታለሁ። አሁን እዚህ አደረገውና 30 ደቂቃ በእንፋሎት ይቀቀላል ማለት ነው። ከዛ በኋላ ደግሞ ሲደርስልኝ ኢንሻአላህ አሳያችኋለሁ። ይኸው ብሪያኒ በዚህ መልኩ ሩዙ ተቀቅሎ ወጥቷል። እዚህ ጋር ከላይ ላይ የማረገው ኩዝባራና ናና አለ። በዚህኛው ድስት 45 ደቂቃ ቅመሞች ሁሉም ነገር ጨምሬበት ነበር ያደረኩት። ውሃ እንደተፋብኝ አላቅም። ውሃው በጣም ብዙ ውሃ አለ። አሁን ስጋውን ብቻ ነው ማወጣው። ለምን ለይን ስለሚሆንብኝ ውሃ ምንም አላደረኩበት። ያው በቅመል አምሼ ነበር እዚህ እንፋሎት ባለው ድስት ነበር የጨመርኩት። ግን ውሃ ከመጠን በላይ ውሃ ተፍቶብኛል ማለት ነው። ውሃውን ደግሞ ትቼ ስጋውን ብቻ አውጥቼ ነው እዛ ጋር ማስተካክለው። ኢንሻአላህ አስተካክዬ ከጨረስኩኝ በኋላ እቀርጽላችኋለሁ ማለት ነው። ያው ከስር ሩዝ አንጥፍ ያለው ነጭ ሩዝ፣ ከላይ ላይ ደግሞ ስጋውን አልብሼዋለሁ። ከስጋው ላይ ደግሞ ትንሽ ናናና ኩዝባራ አድርጌበታለሁ። አሁን በነጭ ሩዝ ከድነዋለሁ። ሽታውን እንዲወጥ በሩዙ እንዲሄድ ነው ናናና እንትን ያደረኩበት ኩዝባራ። ያው በዚህ መልኩ አዘጋጅቼዋለሁ ማለት ነው። ትንሽ ስና አድርጌበታለሁ። የተጠበስኩት ሽንኩርት ትንሽ አስቀርቼ ነበር በላይ ላይ ዋረኩበት እና ናናና ኩዝባራ ከለር፣ ይሄ ከለር ማለት ነው። ከለር ትንሽ አድርጌበታለሁ ከላይ ላዩ እና ይሄ ሄል ትንሽ መስመስ አድርጌበታለሁ እና ማይ ወርድ ትንሽ ሳይበዛ ትንሽ ማለት ነው። አንድ ክዳን በክዳኑ አንድ ማይ ወርድ ማለት ነው አረግበታለሁ። ከዛ በኋላ 15 ደቂቃ እሳት በጣም ተቀንሶ ፍን ተደርጎ ይቀመጣል ማለት ነው ውዶቼ። ሰላጣም እየሰራ ነው ማለት ነው። ይሄኛው ያው ኸስ 2 አይነት ኸስ፣ ይሄኛው መልፉፍ ነው መሰለኝ ሎን ኸስና ይሄኛው ኸስ እና ቲማቲም ትናንሹ የሰላጣ ቲማቲም እና ግማሽ ሽንኩርት ያር በደንብ ደቃቅ ሳይሆን ጎረድ ማለት ነው። ጎረድ ተደርጎ ይከተፋል። መጨረሻው ሶሱን አሳያችኋለሁ ማለት ነው እንዴት እንደሚቀርብ። ያው በዚህ መልኩ ጎረድ አድርገን ከትፈነዋል። ያሩ በረጅም አድርገን በሁለት ቦታ ቆራርጠ ነው። በረጅም ነው ያን ወፈር ተደርጎ ቲማቲሙ 2 ብቻ በዚህ መልኩ ይቀርባል። መጨረሻ ላይም ደግሞ አለ የሚገባበት ሶስ ማለት ነው።
ጅብንም አለ ጅብን እኛ ጅብን ማለ ጅብን ማለት ነው። ጅብን ምራይ በወፋፍራም የተቆረጠ ነው። ዝም ብሎ ጣል ጣል ይደረጋል ማለት ነው። ይኸው ሰላጣው በዚህ መልኩ ቀርበዋል ማለት ነው። ዘይቱን ጥቁሩ ያኔ የተቆረጠው ሳይሆን ድፍኑ ማለት ነው። እና ጅብን ምራይ ያሳይታችኋለሁ ወይ ደግሞ ጅብን ማለህ ነው የሚሉት አረቦቹ። ሽንኩርት በረጅሙ ይከተፍና እንደዚህ ጣል ጣል ይደረጋል። መጨረሻ ላይ ሎሚና ዘይቱን ብቻ ያሳያችኋለሁ። ቆይ ሳዘጋጀው ያው ሶሱ ይሄ ይመስላል። ትንሽ ጨው ነው፣ ኦርጋኖ ትንሽ እና ዘይቱን ትንሽ እና ኸል ትንሽ ሎሚ እዚህ ጋር 3 ሎሚ አሲር አድርገናል ማለት ነው። 3 ሎሚ ጨምቀን አሲር አድርገናል። አንድ ላይ ተደባልቆ አሁን ያሳየኋችሁ ሰላጣ ላይ ይገባል ማለት ነው ውዶቼ። በኋላ ከነ ሰላጣው ሶሱ ሲደረግበት አሳያችኋለሁ ካልዘጋብኝ።